Does that create pressure? You feel not በጣም ነው የሚያመው። እግዚአብሔር በጣም ነው የሚያመው። አስቡት እስኪ 9 ወር ሙሉ እናት ልጇን በሆዷ ይዛ አርግዛ ይወለድልኛል ብላ እየጠበቀች ሲጨናገፍባት ምን ያህል እንዴት እንደ የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው። በቃ ምንም ገባን ነበር። ጀማል ይሙት ቢያንስ አቻ መውጣት ነበረብን። ይሄን ሲዝን ሚያናደኝ እድላችን ብቻ። እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበረም። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል ነው። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰርቡት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰዱ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። we are the gunners። ቤት ስገባ ድረስ ጠብቀኝ። በጣም ነው የሚያመው። እግዚአብሔር በጣም ነው የሚያመው። አስቡት እስኪ 9 ወር ሙሉ እናት ልጇን በሆዷ ይዛ አርግዛ ይወለድልኛል ብላ እየጠበቀች ሲጨናገፍባት ምን ያህል እንዴት እንደሚሰማ አለ አይደል? ልክ እንደዛ ነው የተሰማኝ። እግዚአብሔርን ወይኔ አርሰናል ቢቻል ኖሮ እኮ ዛሬ ሙሽራ ነበርኩኝ። ያማል ሁለት ለአርሰናል ደጋፊ አይመጥኑ ጭራሽ ማለት ነው። ይሄ አይመጥነንም። እርቶም እንቁኝ አረ በስመ አብ ምን ብዬ ለውጠው? እሺ ስሜቴ ምን ብዬ ለውጠው? እግዚአብሔር እስከሆንሽ ለምን እንደዚህ መጓጓት አስፈለገ ታዲያ? አውቃለሁ ጨዋታዎች ይቀሩናል፣ ግን በቃ ሲዲኩ ነው። አረ በስመ አብ ቡድ አረ የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ ጀማው መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካትላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ አቻ ይገባን ነበር። ጀማል ይሙት ቢያንስ አቻ መውጣት ነበረብን። ይሄን ሲዝን ሙሉ ይሄንን አርሰናል አይተነው አናቅም ነበር። እንደዚህ ተጫውተን አናቅም ነበር፣ ግን ተሸነፍንና አይ ቲንክ ሲዝኑ እዚህ ጋር በቃ ይመስለኛል። ዋንጫ ተስፋ ያለን አይመስለኝም። እኩል ነው ነጥብ ምን ሆኖ ተቃሪ ጨዋታቸውን ካሸነፉ ሲቲ ሊጥል ይችላል ምናምን ነገር፣ ግን በቃ ማሸነፍ ነበረብን። ይሄን ጨዋታ ከዜሮ እንጀምራለን ማለት ነው። ቢስሚላህ Yes, they have the momentum. Martin, what about the effect on Arsenal, this defeat here today? Well, you know, look, let's just take this in for a minute, because I'm sitting here as a proud Arsenal man. I don't see anybody going off this picture from an Arsenal point of view with this heads down. They've given a good account of themselves. That could have been very different. Havertz, glaring opportunity, but the way they work...